አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የድሪም ቱ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ከብዙ ቆይታ በኋላ ተመልሻለሁኝ። ድምጼ እንደተስተካከለ ተስፋ አድርጋለሁ። እንግዲህ ዝም ስላልኳችሁ በጣም ይቅርታ። ሀጣ በኮሜንት እንኳን መመለስ ስላልቻልኩ ነው እውነት ለመናገር ማለት ነው። ያ አሞኝ ስለነበረ ነው። አላህ አፊያ ይመልሶልኛል። አልহামዱሊላህ ሱማ አልহামዱሊላህ። እና ሊቭ ላይ በጣም ናፍቃችሁኛል። ኢንሻአላህ ከዚህ ቀጥሎ የምንገባ ይሆናል ማለት ነው በፕሮግራማችን። ዛሬ ላይ ግን ያው ኮሜንታችሁ ላይክ የተደረገላችሁ ወይም ደግሞ ቀጣይ ቪዲዮ ጠብቁኝ ያልኳችሁ በሙሉ ጥያቄያችሁን ታገኛላችሁ ማለት ነው። አብራችሁኝ ቆዩ። ላይክ ማድረጋችሁንም አትርሱ። ሲቀጥል ደግሞ መጀመሪያ ጥያቄ ከማንበቤ በፊት ሁለት አስተያየቶችን ማንበብ ፈልጋለሁ። አንደኛው ባክሽ ፍቅረኛ አትበይ እኛ ሙስሊሞች ነን የሚል ነው። ማለት ፍቅረኛ ይብላችሁ የምትጠይቁኝን በቋንቋው ላይ ነው ችግሩ። ያው ቋንቋ እንግዲህ አማርኛ ብዙ ቋንቋ ማለት ብዙ ሐሳቦች አሉት። ፍቅረኛ ማለት ያኒ ሀቢብ ነው በአማርኛ። በአረብኛ ሀቢብ ማለት ደግሞ ያው ተወዳጅ ማለት ነው። ግዴታ ፍቅረኛ የፍቅር ጓደኛ ወይም በፍቅር ግንኙነት እንደ ባልና ሚስት ወይም ደግሞ ልናገባው የምንፈልገው ወይም የምንችለውን ሰው ብቻ ሳይሆን እውነት ለኛ ቅርብ በጣም የምንወደው ሰው ራሱ ሀቢብ ይባላል አይደል? ማለት በጣም ያኒ ተወዳጅ ማለት ነው በአጠቃላይ። እና ያው ይቅርታ እንግዲህ እዚህ ቻናል ላይ ደግሞ ሙስሊም ብቻ አይደለም ያለውና በሚገባቸው ቋንቋ ፍቅረኛ ምናምን ብዬ ነው ማነበው ማለት ነው። ይሄንን አስመልክቼ ነው። ያው ተግባሩን ነው የምንጠላው እንጂ ቃሉን አይደለም ለማለት እወዳለሁ። ፍቅረኛ የሚለውን ቃል ሳይሆን ፍቅረኛ የሚለውን ተግባር ብንጠራው የተመረጠ ነው ባይ ነኝ። ሁለተኛው አስተያየት ደግሞ አንቺን ማዳመጥ ከጀመርኩ ቆይቻለሁ ግን በጣም በትንትና አድርገሽ ስለምታነቢ ስለምታስረጂ በጣም ደስ ይለኛል የሚል አስተያየት አለ። ይሄ ብቻ ሆኖ ሳይሆን እነዚህ ጠቃሚ ስለሆኑ ነው ይዤ የመጣሁት ማለት ነው። እና ያው የህልም አፈታቴን ጠሪቃ እንደወደዳችሁት ይገባኛል ማለት ነው። አመሰግናለሁ ለሁላችሁም። የራሳችሁ አስተያየት ካለ ሁላችሁም አስተያየታችሁን መስጠት ትችላላችሁ። የሁላችሁንም እቀበላለሁ። ከዚህ በመቀጠል ደግሞ ብዙ አተታ ማብዛት አልፈልግም። ወደ ጥያቄያችን እንገባለን ማለት ነው። እስከዚህ ድረስ ካዳመጣችሁ ቪዲዮ ላይክ አድርጉት። ለዛሬው የመጀመሪያው ጥያቄ የሚሆነው በህልም ነጭና ፒንክ ከለር ያለው ሺቲ ከነ ሂጃቡ ሰው ሰተውኝ ሰረቁኝ ስጡኝ አላባሹ ከኔ ጋር ነው እያልኩ ስፈልግ አላገኘሁትም ነቃው ወይም ሳላገኘው ነቃው ይላል። ሁሉ ጊዜም እንደምንናገረው እንደ ኢማም ኢብን ሲሪን ረዳ አላህኑ እና የህልም ትርጓሜ መጽሐፍ የተለመዱ የእስልምና የህልም ትንታኔዎች መሰረት በህልም የተመለከታችሁትን ነገር ማስደመጥ ፈልጋለሁ ማለት ነው። የዚህ ህልም ትንታኔ የሚከተለውን ይመስላል። የነጭና የፒንክ ከለር ሺቲ ቀሚስ ወይም ልብስ ማለት ነው ከሂጃብ ጋር ትርጉሙ ነጭ ከለር በእስልምና የህልም ትርጓሜ ውስጥ ንጽህናን፣ መልካም ስነ ምግባርን፣ ሰላምን፣ ሃይማኖተኛነትንና መልካም ስምን ያመለክታል። ነጭ ልብስ መልካም መጨረሻን ወይም ለሃይማኖት ያለንን ታማኝነት የሚያሳይ ሊሆን ይችላል ማለት ነው። ፒንክ ከለር ወይም ደግሞ ሮዛማ ከለር ማለት ነው። ይሄ ከለር በአጠቃላይ ደስታን፣ ጥሩ ስሜትን፣ ፍቅርን፣ ስኬትንና ምኞትን ያመለክታል ማለት ነው። አንዳንድ ጊዜ ደግሞ ትንሽ አላማዊ ደስታን ወይም ጌጣጌጥ ማጌጥን ሊያመለክት ይችላል ማለት ነው። ሺቲ ወይም ልብስ ማለት ነው እና ሂጃብ እነዚህ ክብርን፣ ጥበቃን፣ ሃይማኖታዊ ግዴታንና መልካም ስምን ያመለክታሉ ማለት ነው። ልብስ መሰጠት ማለት መደበቅ፣ አዲስ ጅምር ወይም ደግሞ በኑሮ ላይ የሚደረግ መሻሻል ማለት ሊሆን ይችላል። እና በአጠቃላይ እነዚህ መልካም ነገሮችና ጥበቃ የሚያመለክቱት ልብሶች መስዋዕት ማለት በአላህ ፈቃድ ጥሩ ነገር ወይም ደግሞ ክብር በቅርብ ልታገኝ እንደሆነ እየነገረሽ ነው ማለት ነው።
ይሄ እንዳለ ይሁንና የስርቆትና የመፈለግ ሁኔታ ትርጉም ደግሞ ይሄንን ይመስላል። መስረቅ ወይም መጥፋት ማለት ነው። ወይ ጠፍቶብሽ ሊሆን ይችላል ወይም ደግሞ ሰርቀውሽ ሊሆን ይችላል። መልካም ነገርን፣ ክብርን ወይም ደግሞ የተሰጠሽን ጸጋ ማጣት ወይም የመፍራት ስሜት ሊያመለክት ይችላል ማለት ነው። በተለይ ሃይማኖታዊ ነገር እንደ ሂጃብ፣ ነጭ ልብስ መጥፋት ማለት ከሃይማኖት ጋር በተያያዘ ያለመታደል ወይም የሰላት መቆራረጥን እንዲሁ ደግሞ መልካም ስምሽ ላይ ጉዳትን ሊያመለክት ይችላል ማለት ነው። ሰጡኝ አላባሹ ከኔ ጋር ነው የሚለው እያልሽ ማለት መፈለግሽ ማለት ነው። ይሄ በህይወትሽ ውስጥ ወሳኝ የሆነ ነገር እንዳለሽ እያወቅሽ ግን መያዝ ወይም ደግሞ መጠቀም ባለመቻልሽ የሚመጣውን ውስጣዊ ትግልና ጭንቀት ያሳያል። ለምሳሌ የሃይማኖት ጥንካሬ ወይም ደግሞ መልካም እድል በእጅሽ እንደሆነ ይሰማሻል። ነገር ግን በአሁኑ ወቅት በአግባቡ እየተጠቀምሽበት እንዳልሆነ ወይም ልታጭው እንደምትችይ እየፈራሽ ሊሆን ይችላል ማለት ነው። ሳታገኙ መንቃትሽ ይሄ ፍለጋሽ ያለ መፍትሄ ወይም ያለ ሙሉ እርካታ ማብቃቱን ያመለክታል ማለት ነው። ይሄ ምናልባት ደግሞ አንቺ በምትፈልጊው መንፈሳዊ ወይም ቁሳዊ መረጋጋት ላይ ጊዜያዊ ጭንቀት ወይም ደግሞ አለመሟላት እንዳለ እየነገረሽ ነው ማለት ነው። ትኩረት ስጪ። ይህ ህልም በህይወትሽ ውስጥ ለሃይማኖታዊ ተግባርሽና ለመልካም ስምሽ ልዩ ትኩረት እንድትሰጪ እንደ ማስጠንቀቂያ ሊያገለግል ይችላል። ጠንካራ የመሆን ስሜትሽ ሽቲው ከአንቺ ጋር ነው የሚለው ስሜት በተመለከተ ሃይማኖትሽ መሰረቶች በመጠቀምና መልካም ስነ ምግባርን በማጠናከር ያጣሽውን ነገር መልሰሽ ለማግኘት ወይም እንድታገኚ እንደምትችይ ሊያሳይሽ ይችላል ወይም ደግሞ እየነገረሽ ነው ማለት ነው። የጋብቻና የግብረ ስጋ ግንኙነት ህልሞች በተለይም ላላገቡ ሰዎች በኢማም ኢብን ሲሪን ረዲየላሁ ዐንሁ አስተምሮትና በሌሎች የእስልምና የህልም ትንታኔዎች መሰረት የተለያየ ፍቺዎች አሏቸው። ያ ማለት የጋብቻ ወይም ደግሞ የማግባት ህልም ትርጉም ባልተጋቡበት ጊዜ በህልም ማግባት በአጠቃላይ መልካም ፍቺ ሊኖረው ይችላል ማለት ነው። አንቺ አላየሽምና ነው እንጂ በህልም ወሲብ ወይም ግብረ ስጋ ግንኙነት ብለሽ ብትጽፊ ኖሮ ይህንን ህልም ጥያቄሽን መልስ ታገኝለት ነበር ማለት ነው። ማለትም ኮሜንትሽ ታይቶ መልስ እስከሚያገኝ ከመጠበቅ ያንን ዝርዝር ስናገር በኢማም ኢብን ሲሪን አስተምሮት መሰረት በሐላል ከሆነ የትኛውም ግብረ ስጋ ግንኙነት በጣም አሪፍ እንደሆነ ነው የሚናገረው ማለት ነው። እዚህ ጋር ስንተነትን ኃላፊነትና አዲስ ምዕራፍን ሊያመለክት ይችላል። ማግባት ማለት ትልቅ ኃላፊነት መውሰድ ወይም ደግሞ በህይወት ውስጥ አዲስና ዋና ምዕራፍ መጀመርን ሊያመለክት ይችላል። ይህ ምናልባት አዲስ ስራ፣ ትምህርት ወይም ትልቅ ፕሮጀክት ሊሆን ይችላል ማለት ነው። ክብርና ስልጣንን ሊያመለክት ይችላል። አንዳንዴ ተርጓሚዎች ጋብቻን ከፍ ካለ ክብር፣ ስልጣን ወይም ማዕረግ ጋር ያያይዙታል ማለት ነው። በረከትና የተሟላ ነገርም ሊሆን ይችላል። ማግባት የኑሮ መሟላት፣ የነፍስ እርካታና በረከት እንደምታገኝ ሊየነገረሽ ሊሆን ይችላል ማለት ነው። የግብረ ስጋ ግንኙነት ማለት ጂማዓ ማለት ነው። ህልም ትርጉም በህልም የግብረ ስጋ ግንኙነት መፈጸም በተለይም ከኢማም ኢብን ሲሪን እይታ አንጻር ብዙ ጊዜ ከፍትወት ፍላጎት ይልቅ ለሌሎች ነገሮች ይተረጉመዋል ማለት ነው። ከፍተኛ ጥቅም ማግኘትን ሊያመለክት ይችላል። ይሄ ማለት የግብረ ስጋ ግንኙነት የሁለት አካላት ውህደት እንደመሆኑ መጠን ከማታውቂው ሰው ወይም ከማይታወቅ ነገር ጋር ሙሉ በሙሉ መቀላቀል ወይም ትልቅ ጥቅም ማግኘትን ያመለክታል ማለት ነው። ለምሳሌ የፈለግሽውን ዓላማ ሙሉ በሙሉ ማሳካት ማለት ሊሆን ይችላል። በሌላ ሰው ላይ የበላይነት ወይም ዲል ሊሆን ይችላል። አንዳንድ ጊዜ ደግሞ በአንድ ጉዳይ ላይ ዲል መቀናጀት ወይም ደግሞ ሌላን ሰው መቆጣጠር፣ መብለጥ ማለት ተብሎ ይተረጎማል ማለት ነው። ዓላማ መሳካት በአጠቃላይ ጋብቻው እና ጂማዓ ወይም ወሲቡ ማለት ነው በአንድ ላይ ሲታይ በህይወት ውስጥ በተለይም በምታገኙ ጉዳይ ላይ ስኬትና ሙሉ መሟላትን ሊያመለክት ይችላል ማለት ነው። አላሁ አለም።
ቀጣው ጥያቄ ደግሞ በህልሜ ሽንት ቤት ውስጥ ሆኜ ግራ እግሬን ጉንዳን ነከሰኝና ደንግጬ ሳነሳቸውና ከዛ በኋላ ደግሞ ተነስቼ ስወጣ በአንድ ቦታ ተሰብስበው አገኝቼ ስጠርገው ነቃሁ ይላል። ይህ ህልም ከኢማም ኢብን ሲሪን ረዳሃላህ አንሁ አስተምሮት መሰረት ማለት ነው የጉንዳን ወይም ነምል ትርጉም ማለት ነው በኢማም ኢብን ሲሪን አስተምሮት ወይም ደግሞ በተለምዶ የሚከተሉት ነገሮች ያመለክታል ማለት ነው። ብዙ ሰዎች ወይም ህዝብ ጉንዳኖች ብዙ ጊዜ ትንንሽ ነገር ግን ብዛት ያላቸው ሰዎች ቤተሰብን ወይም አገልጋዮችን ሊያመለክቱ ይችላሉ ማለት ነው። ደካማ ጠላቶች ይህም ብቻ አይደለም ደካማ ጠላቶች ወይም ችግሮችን ያመለክታሉ። በብዛት ሲገኙ ብዙ እና የሚያስቸግሩ ቢሆኑም ደካማ የሆኑ ጠላቶች ወይም ደግሞ ትናንሽ ተደራራቢ ችግሮች ጭንቀቶች ሊያመለክቱ ይችላሉ ማለት ነው። በዚህ አያበቃም ኑሮ ወይም ሲሳይን ሊያመለክቱ ይችላሉ። ጉንዳኖች ምግብንና ሲሳይን ፍለጋ የሚዘዋወሩ ወይም ደግሞ የሚያዘወትሩ በመሆናቸው አንዳንዴ ኑሮን ወይም ደግሞ ገንዘብን ሊያመለክቱ ይችላሉ ማለት ነው። የሽንት ቤት ወይም ደግሞ መጸዳጃ ቤት ትርጉም የችግር ቦታ ሊሆን ይችላል። ሽንት ቤት ማለት መጸዳጃ ቤት ማለት በህልም ውስጥ ብዙ ጊዜ የኃጢአት የጥፋት ወይም የእርኩስ ነገሮች የሚገኙበት ቦታ ያመለክታል ማለት ነው። ምናልባትም የምትወቀሽበትን ተግባር ወይም ከሃይማኖት የራቀ ቦታን ሊያመለክት ይችላል ማለት ነው። የግል ጉዳይ እንዲሁም አንዳንድ ጊዜ ግላዊ ችግሮችን ሚስጥሮችን ወይም የውስጥ ጭንቀቶችን ሊያመለክት ይችላል ማለት ነው። ማለትም ከዚህ ሁኔታ ከዚህ ህልም ጋር ሲመጣው ማለት ነው። በግራ እግር መንከስ ማለት እና መውጣት ማለት በግራ እግር መነከስ እግር በአጠቃላይ በህልም ውስጥ የኑሮ መሰረትን ጉዞንና ጥረትን ያመለክታል። መነከሱ ወይም ደግሞ ጉንዳን ሲነክስሽ ማየቱ ደግሞ ስቃይ ወይም በሌሎች ሰዎች በጉንዳኖች የሚወክለው ማለት ነው የሚመጣ ትችት ወይም ደግሞ ትንሽ የገንዘብ ኪሳራ ሊያሳይ ይችላል ማለት ነው። ግራ እግር አንዳንድ ተርጓሚዎች ግራ እግርን በቅርብ ጊዜያዊ ኑሮ ወይም ደግሞ በኑሮ ላይ ያለ ችግር ጋር ያያይዙታል ማለት ነው። ደንግጠሽ ማንሳትሽ ይሄ ደግሞ ለነዚህ ትናንሽ ችግሮች ወይም ደግሞ ኃጢያቶች ትኩረት መስጠትና ከነሱ ለመራቅ መጣርሽን ያመለክታል ማለት ነው። ከሽንት ቤቱ ወተሽ ጉንዳኖችን ተሰብስበው ማየትሽ ማውጣትሽ ወይም ደግሞ መጣልሽ ወይም መጥረግሽ ማለት ነው ከአሉታዊ ወይም ደግሞ ችግር ከበዛበት ሁኔታ ማውጣትና መጸጸትህን ወይም መልካም ወደሆነ መንገድ መመለስን ያመለክታል ማለት ነው። ተሰብስበው ማግኘት ማለት ጉንዳኖቹ ውጭ ተሰብስበው ማግኘትሽ ችግሩ ወይም ደግሞ የሚያስጨንቅሽ ነገር ወይም ሰዎች ማለት ነው ከአንቺ ቢሩቁም አሁንም በአቅራቢያ እንዳሉና መፍታት እንደሚያስፈልጋቸው ሊያመለክት ይችላል ማለት ነው። አላሁ አለም። የሚቀጥለው ጥያቄ በህልሜ ትልቅ ተራራ ወጥቼ ስጨርስ አረንጓዴ መስክ አይቼ ወደዛ ሲሄድ ሳላውቀው ያረጀ ቤት መሬቱ ጭቃ ነው። 2 ትልልቅ በርሜሎችም አሉ። እሱ ላይ ለመቆም እፈልጋለሁ ወይም ከጅላለሁ ይላል። ቤት ውስጥ እናትና ልጅ ይመስሉኛል። እኔ በፌስታል ጸጉርና የተቆረጠ ጨርቅ ይዤ ጥቁር ቀሚስ በአንገቴ ይዤ እናትየው ይሄ ቀሚስ የኔ ነው ስትለኝ እሺ ብዬ ሰጠኋት። እናትና ልጅ ይስቃሉ። እኔም ስቄ ጉንጫቸውን ስሜ ልወጣ ስል ነቃው። ምንድነው? እንደ ኢማም ኢብን ሲሪን ረዳሃላህ አንሁ አስተምሮትና በተለመደው የእስልምና ህልም ትንተና መሰረት የተራራ መውጣትና አረንጓዴ መስክ ትልቅ ተራራ መውጣት ተራራ በህልም ውስጥ ትልቅ አላማን ከፍተኛ ምኞትን ወይም ከባድ ፈተናዎችን ያመለክታል። መውጣትና መጨረስ ደግሞ ትልቅ ስኬት ማስመዝገብሽን ያመለክታል ማለት ነው። ከፍተኛ ቦታ ላይ መድረስሽ ወይም ደግሞ አንድ ከባድ ፈተና ማለፍሽን ያሳያል። ይሄ እጅግ መልካም ምልክት ነው። አረንጓዴ መስክ ወይም መሬት ማለት ነው። ተራራውን ከጨረስሽ በኋላ አረንጓዴ መስክ ማየትሽ መልካም መጨረሻን እረፍትን በረከትንና ጥሩ ኑሮን
ያመለክታል ማለት ነው። አላማሽ ከደረሰ በኋላ የምታገኙ ምቾትና ሰላም ምልክት ሊሆን ይችላል። ያረጀ ቤት ወይም ጭቃ እና በርሜሎቹን በተመለከተ አብረን እንይ። ያረጀ ቤትና ጭቃ ይህ ትዕይንት ወደፊት ልታገኙ የምትችለው ስኬት አረንጓዴ መስክ በተቃራኒው ያለውን ህይወትሽን የቆዩ ኃጢያቶችን ወይም ያልተፈቱ ችግሮችን ሊያመለክት ይችላል ማለት ነው። ጭቃ ደግሞ ብዙውን ጊዜ መቆም ወይም ደግሞ መውደቅ እንዲሁ በሃይማኖት ጉዳይ ላይ ያልተፈጸመ ወይም ደግሞ ያለ መጽናናት ሊያመለክት ይችላል ማለት ነው። ሁለት ትልልቅ በርሜሎች ማለት በርሜሎቹ በተለምዶ ገንዘብን፣ የኑሮ ምንጭን ወይም ሚስጥሮችን ሊይዙ ይችላሉ ማለት ነው። በእነሱ ላይ ለመቆም መፈለግሽ ደግሞ የኑሮ መሰረትሽ ለመረጋጋት ወይም ደግሞ ከችግር ለመላቀቅ መጣርሽን ያሳያል ማለት ነው። እናትና ልጅ የያሻቸው እቃዎች እናትና ልጅና እናት በአጠቃላይ ጥበቃን፣ መመሪያንና ምህረትን ትወክላለች። ህፃን ልጅ ደግሞ ንጽህናን ወይም ደግሞ አዲስ ጅምርን ያመለክታል ማለት ነው። ጸጉርና የተቆረጠ ጨርቅ ጸጉር ስርዓትን፣ ክብርን ወይም ደግሞ ገንዘብን ሊያመለክት ይችላል። የተቆረጠ ጨርቅ ደግሞ የተበተነ ነገርን ወይም ያለፈ ስህተትን ሊያሳይ ይችላል። እናት ቀሚሱ የኔ ነው ማለትና መስጠትሽ ቀሚስ ወይም ጥቁር ቀሚስ ክብርን፣ ስምንና ሃይማኖታዊ ጥበቃን ይወክላል። በአንገትሽ ይዘሽው መቆምሽ ደግሞ መልካም ስምሽን እየጠበቅሽ እንደሆነ ያመለክታል ማለት ነው። እናትየው የኔ ነው ማለቷ ይህ ህልም ምናልባት ክብርሽን ወይም ደግሞ መልካም ስምሽን ከቤተሰብሽ ከእናትየዋ ጋር ማለት እናትየዋ የሚወክለው ማለት ነው የተያያዘ መሆኑን ወይም ያለፈ መልካም ነገር መሆኑን ሊያመለክት ይችላል ማለት ነው። ለእናቲቱ መስጠትሽ ያለፈውን ኃላፊነት ወይም እዳ ለመመለስ ወይም ክብርሽን ወደ ትክክለኛው ምንጭ ለመመለስ ያለሽን ዝግጁነት ያሳያል ማለት ነው። አላሁ አለም። ሳቅና ስሜት መሳቅና መሳም ይህ ማለት ትዕይንት እርካታን፣ የኃላፊነት መወገድንና ደስታን ያመጣል። ያረጀውን ቤትና ጭቃ ትተሽ ለመውጣት ስትይ መንቃትሽ እና መሳምሽ ያለፈውን ችግር ወይም ስህተት ተቀብለሽ በሰላም መዝጋትሽንና በንጹህና አዲስ ምዕራፍ መጀመርሽን ያመለክታል ማለት ነው። አላሁ አለም። ቀጣዩ ጥያቄ በህልሜ የወንድ ጓደኛዬ ልብስ ሲሰፋ አየሁት ምንድነው? ማለቴ በልብስ መስፊያ መኪና ወይም ማሽን። የዚህ ህልም ትርጓሜ እንደ ኢማም ኢብን ሲሪን ረዲየላሁ ዐንሁ አስተምሮት የልብስ መስፋት ወይም ደግሞ ኺያጣ ትርጉም ማለት ነው። በእስልምና የህልም ትርጓሜ መሰረት ልብስ መስፋት በአብዛኛው የሚያመለክተው ግንኙነትን፣ ማስተካከልን፣ ማስተዋልን፣ ማዋሃድና ጉዳዮችን ማስተካከልን ያመለክታል ማለት ነው። ግንኙነት ማስተካከል፣ መጠገን ማለት ሊሆን ይችላል። ልብስ ሲሰፋ ማየት ማለት ነገሮችን ማስተካከል፣ መሰብሰብና ማዋሃድ ማለት ሊሆን ይችላል ማለት ነው። ይሄ በአንቺና በእናንተ መካከል በአንቺና በፍቅረኛሽ ማለት ነው መካከል ያለ ግንኙነት መጠናከርና መረጋጋትን ሊያመለክት ይችላል ማለት ነው። ክብርን መጠበቅ ልብስ መሸፈኛ እንደመሆኑ መጠን መስፋት ማለት የግል ክብርንና መልካም ስምን መጠበቅ እና ጉድለቶችን መደበቅ ማለት ነው። የወንድ ጓደኛሽ የራሱንም ሆነ የአንቺን ክብር እየጠበቀ እንደሆነ ሊያመለክት ይችላል ማለት ነው። አላሁ አለም። ሌላው ደግሞ ኃላፊነትና ስራን ያመለክታል። ልብስ መስፋት ኃላፊነትን መሸከምና በጉዳይ ላይ በትጋት መስራትን ያሳያል። የወንድ ጓደኛሽ በግንኙነታችሁ ወይም በህይወቱ ውስጥ በቁም ነገርና በትጋት እየሰራ እንደሆነ ያሳያል። የጋብቻ ዝግጅት ላላገቡ ሰዎች አንቺ ያላገባሽ ስለሆንሽ መስፋት የሁለት ቤተሰብ ወይም ሁለት ሰዎች መገናኘትና መዘጋጀትን ስለሚያመለክት ለጋብቻ እየተዘጋጀሽ ወይም ደግሞ እርምጃ
መጀመሩን ሊያመለክት ይችላል ማለት ነው። በልብስ መስፊያ ማሽን ማየት ማለት ያኒ እየተሰፋ ያለው በልብስ መስፊያ ማሽን መሆኑ ፍጥነትና ቅልጥፍናን ያመለክታል ማለት ነው። ማሽን መጠቀም ማለት የወንድ ጓደኛሽ እነዚህ ሁሉ ግንኙነቶች ለማስተካከል ወይም ደግሞ የማስተካከል ኃላፊነት ስራ በፍጥነትና በብቃት በጥሩ ሁኔታ እየሰራ እንደሆነ ያሳያል ማለት ነው። አላሁ አለም አላህ ያርግልኝ። ሌላው አላገባውም ተማሪ ነኝ። በህልሜ አልጋ ላይ ተኝቼ አየሁ። ነጭ አንሶላ ነው የለበሰው አልጋው። የማላቃቸው ሴትና ወንድ አብረውኝ ተኝተዋል። ሴቷን አቅፋታለሁ። ቀይ ሴት ናት። ደስተኛ ሆኛለሁ ይላል። አልጋ ወይም ፍራሽ ማለት ነው እና ነጭ አንሶላ ትርጉም አልጋ ወይም ፍራሽ አልጋ በህልም ውስጥ እረፍትን፣ መረጋጋትን፣ የህይወት መሰረትንና ጋብቻን ሊያመለክት ይችላል። አንቺ ተማሪ ስለሆንሽ ደግሞ የትምህርት መረጋጋት ወይም የአዲስ ምዕራፍ መጀመርን ያመለክታል ማለት ነው። ነጭ አንሶላ ይሄ ነጭ ቀለም ቀደም ብዬ ተናግሬያለሁ። ንጽህናን፣ መልካምነትን፣ ሃይማኖተኛነትንና መልካም ስምን ያመለክታል ማለት ነው። አልጋው በነጭ አንሶላ መሸፈኑ የህይወት መሰረት በንጽህናና በመልካም ምኞት ላይ የተመሰረተ መሆኑን ያመለክታል። የማታቂያቸው ሰዎች እና ማቀፍ የማታቂያትን ሴትና ወንድ አብረውሽ መተኛት በህልም ውስጥ የማታቂያቸው ሰዎች አብረውሽ መተኛታቸው በአብዛኛው የህይወት ሁኔታዎች፣ ክስተቶች ወይም የወደፊት እድልን ያመለክታል። ይህ ትዕይንት ምናልባት አዲስ ግንኙነት፣ አዲስ ትብብር ወይም ከዚህ በፊት ያልነበሩ እድሎች ወደ ህይወትሽ እየመጡ መሆኑን ያሳያል ማለት ነው። ቀይ ሴት ማቀፍ ደግሞ ቀይ ቀለም ወይም ቀይ ከለር ማለት ነው ስሜትን፣ ህያውነትን፣ ፍላጎትን ወይም ጤናን ያመለክታል ማለት ነው። ማቀፍ ማለት መረዳዳትን፣ ፍቅርን፣ የስሜት ቅርርብንና ጥቅምን ያሳያል። አንቺ ቀይ ሴትየዋን ማቀፍሽ ደግሞ ምናልባት የተሟላ እርካታ ወይም ከስሜትሽ ከፍላጎትሽ ጋር የሚስማማ ነገር ማግኘትሽን ሊያመለክት ይችላል ማለት ነው። አላሁ አለም። ደስተኛ ሆኛለሁ ብለሻል። ይሄ ስሜትም በጣም ጥሩ ነው። ደስታ በህልም ውስጥ ደስተኛ መሆን የህልሙ ትርጓሜ በአጠቃላይ መልካም መሆን የሚያረጋግጥ ነው። የሚመጣው አዳዲስ ሁኔታ ወይም ግንኙነት በውስጥሽ ሰላምና እርካታን እንደሚያመጣልሽ ያሳያል። አላሁ አለም። በህልም ሰፈር ውስጥ መንገድ መጥረግ ምንድነው ነው የሚለው? መንገድ መጥረግ ከዚህ በፊት ወላሂ ሰርተነዋል። ራሱን የቻለ ባይሆንም ማለት ነው። ማጽዳት ትርጉሙ መንገድ መጥረግ በአብዛኛው የሚከተሉትን ያመለክታል። ኃጢአትን ማጥራትና ተውበት ማድረግ ወይም ንስሐ መግባት። ቆሻሻ ኃጢአትን ወይም ስህተቶችን ይወክላል። መጥረግ ደግሞ ንስሐ ወይም ተውበት ያመለክታል ማለት ነው እና ከስህተቶች የመንጻት ምልክት ነው ማለት ነው። ችግሮችን ማስወገድንም ሊያመለክት ይችላል። ከመንገድ ላይ ቆሻሻ ማስወገድ ማለት በህይወት ውስጥ ያሉትን ችግሮች፣ መሰናክሎችና ጭንቀቶች ማስወገድ ማለት ሊሆን ይችላል። ለሌሎች መልካም መስራትንም ሊያመለክት ይችላል። መንገድ የብዙ ሰው መተላለፊያ ስለሆነ ማጽዳቱ ለሰዎች የሚጠቅም መልካም ተግባር መፈጸምን፣ መልካም ስምን ማግኘትን እና በህብረተሰብ ውስጥ ጥሩ አስተዋጽኦ ማድረግን ያሳያል ማለት ነው። የሰፈር መንገድ መሆኑ ደግሞ ሰፈር ማለት በቤተሰብ የቅርብ ሰዎች ወይም ደግሞ የሚኖሩበት ማህበረሰብ ሊሆን ይችላል ማለት ነው። በአጠቃላይ ትርጉሙ የሰፈር መንገድ መጥረግ ማለት ህልም አላሚው ለቅርብ ቤተሰቡ ወይም ለማህበረሰቡ ሰላምና ምቾት በትጋት እየሰራ ወይም ትልቅ አስተዋጽኦ እያደረገ ነው ማለት ነው። ምናልባት በሰዎች መካከል ያለውን ግጭት ማረም፣ ጎረቤቶችን መርዳት ወይም መልካም ምክር መስጠትን ያመለክታል ማለት ነው። አላሁ አለም። በእውነታው እኔና እህቴ ወንድ ልጆች አሉን። በህልሜ የኔን ልጅ ስም ለልጇ አወጣችለት። እኔም ለምን የራሱ ስም አለው አይደለም እላታለሁ። እሷም የልጅሽን ስም ነው የወደድኩት ትለኛለች። እኔም
ተናድጄ በቃ የልጅሽን ስም ለልጄ አወጣለሁ እላታለሁ፣ ግን ጆሮዬ ላይ ስሙን እንዳትቀይርለት እኔ ነኝ ያወጣሁለት ይለኛል። እሺ በቃ ይሁን እላለሁ። እህቴ ግን ተናደደች። ለምን ስሙን አልቀየርሽለትም ብላ እኔም የራሱ ስም ነው እላታለሁ። ይህንን ሁሉ ግን የምናወራው ለልጆቹ መታወቂያ ለማውጣት ቀበሌ ሂደን ነው። የአንቺ ህልም ትርጓሜ በኢማም ኢብን ሲሪን ረዲየላሁ ዐንሁ አስተምሮት መሰረት ስምና ማንነት ምን እንደሆነ አብረን እናያለን። የልጅ ስም በህልም ውስጥ ማንነትን፣ ክብርን፣ የወደፊት እድልንና እርቅን ያመለክታል። የአንድ ልጅ ስም መውደድ እና ለሌላ ልጅ ማውጣት በአንቺና በእህትሽ ህይወት ውስጥ ወይም መካከል ጠንካራ መደጋገፍ ወይም ውርስና ስኬትን መጋራትን መፈለግን ሊያመለክት ይችላል ማለት ነው። የስም ውድድር የእህትሽ የልጅሽን ስም መውደድ በልጅሽ ወይም ደግሞ በልጅሽ የወደፊት እጣ ፈንታ ላይ የምታደርጊውን ወይም የምታደንቀውን ወይም የምትመኘውን ነገር እንዳለ ያሳያል ማለት ነው። ምናልባት አንቺ ወይም ልጁን በአንድ ነገር ትቀና ይሆናል፣ ነገር ግን በፍቅርና አድናቆት እንጂ በክፋት አይደለም። መናደድ በአንቺ በእሷ በኩል የምታየው ቁጣ የግል ማንነትን፣ የልጅን ልዩነት ወይም የራስን የሰውነት ነገር የማስጠበቅ ስሜት ያመለክታል ማለት ነው። ማለቴም አንቺ በእሷ መናደድሽ። ውይይትና ድምጽ የልጅሽ ማስጠንቀቂያ ጆሮ ላይ ስሙ እንዳትቀይሪለት እኔ ነኝ ያወጣሁለት የሚለው ድምጽ በጣም ወሳኝ ነው። ማለት አለኝ ብለሻል። ያ ማለት ማን ያለሽ አልገለሽም። ያው ድምጹን ብቻ እንውሰደውና በጣም ወሳኝ ነው። ይሄ የልጅሽ የወደፊት ማንነት መብቱና የግል እጣ ፈንታው በአንቺ በኩል እንደተጠበቀ ወይም እንደሚጠበቅ የሚፈልግ ውስጣዊ ንቃተ ህሊናሽ ነው ማለት ነው። በሌላ በኩል ደግሞ ይሄ ድምጽ አንቺ በራስሽ ውሳኔዎች ላይ መጽናት እንዳለብሽና በሌሎች ስሜት ምክንያት እውነታን ወይም ደግሞ መርህን ለመለወጥ የለብሽም የሚል መልእክት ሊሆን ይችላል ማለት ነው። ያንቺ የእህትሽ ቁጣ ስሙን ባለማቀየርሽ እህትሽ ስሙን ባለመቀየርሽ መናደዷ እሷ በአንቺ ህይወት ውስጥ ሙሉ በሙሉ መሳተፍ ወይም አንቺን መምሰል የምትፈልግበትን ጠንካራ ፍላጎት እንዳለ ያሳያል ማለት ነው። ቀበሌና መታወቂያ ማውጣት ቀበሌ ወይም የመንግስት ተቋም ማለት ነው። ይሄ ቦታ መደበኛነትን፣ ህግን፣ ኃላፊነትንና ማንነትን በይፋ ማረጋገጥን ያመለክታል። መታወቂያ ማውጣትን በተመለከተ መታወቂያ ማለት ማንነትን መወሰንና ማረጋገጥ ማለት ነው። መላው ውይይት ለዚህ ተግባር በተደረገበት ቦታ መሆኑ የሚያመለክተው ይሄ ውዝግብ የተፈጠረው በማንነትና በኃላፊነት ጉዳይ ላይ መሆኑን ነው ማለት ነው። አላሁ አለም። በህልም ባዶ ጀበና ይዞ ማየት ምንድነው ይላል። ባዶ ጀበና መያዝ እንደ ኢማም ኢብን ሲሪን ረዲየላሁ ዐንሁ አስተምሮትና በተለምዶ በእስልምና የህልም ትርጓሜ መሰረት ስንፈታ ጀበና ወይም ቡና ማፍያ ማለት ነው። በተለምዶ ኑሮን ማለትም ጀበና ብቻ ሳይሆን ብዙ የቡና ማፍሊያዎች አሉ። እነሱን አጠቃሎ ማለት ፈልጋለሁ። በተለምዶ ኑሮን፣ ስብሰባን፣ ደስታን፣ ሀብትንና የቤትን በረከት ስለሚያመለክት ባዶነቱ እነዚህን ነገሮች በሚመለከት መልእክት ያስተላልፋል ማለት ነው። የባዶ ጀበና ትርጉም ባዶ ኑሮ፣ የኑሮ እጥረት። ጀበና ብዙ ጊዜ ኑሮን እና ሲሳይን ያመለክታል። ባዶ ሆኖ ማየት ማለት ጊዜያዊ የኑሮ እጥረት፣ የገንዘብ ችግር ወይም የበረከት ማነስ ሊያሳይ ይችላል ማለት ነው። የደስታና የብቸኝነት ስሜትን ያመለክታል። ጀበና ከቤተሰብና
ከጓደኛ ጋር መሰብሰብንና መደሰትን ስለሚያመለክት ባዶ ሆኖ ማየቱ ብቸኝነትን፣ የሰዎች መራቅን ወይም በህይወት ውስጥ የመደሰቻ ነገሮች ማነስን ሊያመለክት ይችላል ማለት ነው። ጥያቄና ፍላጎት ባዶ ዕቃ ወይም ጀበና ማየት ማለት የአንድን ነገር መፈለግ ወይም የአላህን ጸጋ መጠበቅ ማለት ሊሆን ይችላል። ልብሱ ወይም ደግሞ ልብሽ ወይም በህይወትሽ በአንድ ጠቃሚ ነገር እንዲሞላ እንደምትፈልግ ያመለክታል ማለት ነው። ያልተሟላ ዓላማ ጀበናው ባዶ መሆኑ የተጀመረ ስራ ወይም ዓላማ እስካሁን ሙሉ በሙሉ ያልተሳካ ወይም ያልተጠናቀቀ መሆኑን ያመለክታል ማለት ነው። ይህን ህልም ካየሽ በኋላ ማድረግ ያለብሽ ነገር በዱዓ ወይም ደግሞ ፈጣሪሽን በመለመን መበርታትንና አላህ Subhanahu Wa Ta'ala በረከትና ሲሳይን እንዲሞላልሽ ኢስቲግፋር ምህረት መጠየቅን ማብዛትን ሊያመለክት ይችላል ማለት ነው። አላሁ አለም። ፍቅረኛዬ ያለው ውጭ ሀገር ነው። በህልሜ ከኢትዮጵያ ገብቶ ከቤተሰቦቼ ቤት ጀርባ አንድ ሆቴል አለ ይመስለኛል። ፍቅረኛዬ እዛ ሆቴል አርፎ እዛ ለሁለት ልጆች ብዙ ለስላሳ ሰጥቷቸው እሱ ሌላ ቦታ ሄደ። እነዛ ሁለት ልጆች ለስላሳውን ከቤተሰቦቼ ደጅ ላይ መጠጡን ደርድረው በየተራ ካለበት ላይ ይደፉታል ይላል። እንደ ኢማም ኢብን ሲሪን ረዳህላህ ነው አስተምሮት ፍቅረኛሽ ወደ ኢትዮጵያ መግባቱና ሆቴል ማረፉ ወደ ሀገር መመለስ በመጀመሪያ ፍቅረኛሽ ከውጭ ሀገር ወደ ኢትዮጵያ መግባቱ በግንኙነታችሁ ውስጥ ወሳኝ የሆነ ለውጥ ወይም ደግሞ እርምጃ ለመውሰድ መወሰን ያመለክታል ማለት ነው። ምናልባት ለጋብቻ ወይም ለሌላ ትልቅ እቅድ በቅርቡ ሊመለስ ይችላል። ከቤተሰብ ቤት ጀርባ ያለው ሆቴል ማለት ጊዜያዊ እረፍትና ዝግጅት ማለት ነው። ከቤተሰብሽ ቤት ጀርባ መሆኑ ደግሞ እርምጃው ከቤተሰብሽ ጋር የተያያዘ ቢሆንም ገና በይፋ አልተገለጸም ወይም እየተዘጋጀ ያለ መሆኑን ያመለክታል ማለት ነው። ፍቅረኛሽ በቤተሰብሽ ዙሪያ እያለ በድብቅ ለሚደረገው ነገር እየተዘጋጀ ነው ማለት ነው። ለልጆች ለስላሳ መስጠትና ወደ ሌላ ቦታ መሄድ ለስላሳ ወይም ጣፋጭ ነገር ለስላሳ ደስታን፣ ጥሩ ስሜትን፣ ገንዘብን ወይም ለሰዎች የሚደረግ መልካም ነገርን ያመለክታል። ለልጆች መስጠት ደግሞ ልጆች ንጹህ ጅምርን፣ በረከትን ወይም ወደፊት የሚመጣውን ሐሴት ያመለክታሉ ማለት ነው። ለሁለት ልጆች ብዙ ለስላሳ መስጠት ለቤተሰብሽ ወይም ለማህበረሰቡ የሚደረገው መልካም ስራ ወይም የጋብቻ ዝግጅት የሚያሳይ ሊሆን ይችላል። እሱ ሌላ ቦታ መሄዱ ደግሞ ይሄ የሚያመለክተው አንድን ተግባር ከመፈጸም ለስላሳውን ከሰጠ ማለት ነው። ይሄ የሚያሳየው ወይም የሚወክለው ማለት ነው በኋላ ሌላ ኃላፊነት ወይም ደግሞ የማጠናቀቂያ ስራ እንዳለበት ነው ማለት ነው። ዓላማው ላይ ለመድረስ ሌላ እርምጃ መውሰድ አለበት ማለት ሊሆን ይችላል። ልጆቹ ለስላሳውን መድፋታቸው ደግሞ በቤተሰብ ደጅ ላይ መደርደር ቤተሰቡ በሚያውቁትና በማያውቁት ስፍራ መሆኑ ችግሩ ወይም ድርጊቱ ግልጽ መሆኑን ሊያመለክት ይችላል ማለት ነው። መጠጡን መድፋት ማለት ወይም ማባከን ይሄ የሚያመለክተው የህልሙ ወሳኝና አስደንጋጭ ክፍል ነው። ለስላሳ ደስታና ገንዘብ መደፋት ማለት መልካም ነገር ማባከን፣ የሀብት መጥፋት ወይም የሚጠበቀው ደስታ አለመገኘት ማለት ሊሆን ይችላል ማለት ነው። የልጆቹ ድርጊት የሚያመለክተው ፍቅረኛሽ ያደረገው መልካም ዝግጅት ለስላሳው ማለት ነው ወይም እቅድ ምናልባት ተቀባይነት እንደማያገኝ ወይም በአንዳንድ ችግር ምክንያት እንደሚባክን ነው። በሌላ በኩል ደግሞ ይሄ ምናልባት የቤተሰብሽ አባላት በልጆቹ የሚወከሉት ማለት ነው ለግንኙነታችሁ ወይም ለፍቅረኛሽ ድርጊት ሙሉ በሙሉ ደስተኛ እንዳልሆኑ ወይም አንዳንድ ነገሮች እንዲቀይር እንደሚፈልጉ የሚያሳይ የውስጥ ፍርሃት ሊያመለክት ይችላል ማለት ነው። አላሁ አለም።
በህልም የሰርግ ካርድ ምንድነው የሚል ጥያቄ አለ። የሰርግ ካርድ ወይም ጥሪ ማለት ነው። የጥሪ ካርድ ትርጉም የሰርግ ካርድ በአብዛኛው መልእክትን፣ ዜናን፣ ግብዣን እና ወደፊት የሚመጣን ክስተት ሊያመለክት ይችላል። ያ ማለት መልካም ዜና ሊሆን ይችላል። የሰርግ ካርድ በህይወት ውስጥ ስለሚመጣ አስደሳችና አዎንታዊ ለውጥ የሚገልጽ መልካም ዜናን ሊያመለክት ይችላል። ይሄ ጋብቻ ላይሆን ይችላል። ምናልባት ትልቅ ስኬት፣ የኑሮ መሻሻል ወይም የረጅም ጊዜ ምኞት መፈጸም ሊሆን ይችላል ማለት ነው። ኃላፊነትና ዝግጅት ሰርግ ትልቅ ዝግጅት ስለሆነ ካርዱ አዲስ ኃላፊነት ለመውሰድ ወይም በህይወት ውስጥ ትልቅ እርምጃ ለመወጣት መዘጋጀት እንዳለበት ህልም አላሚውን የሚጠቁም ሊሆን ይችላል ማለት ነው። ማህበራዊ ትስስር የሰርግ ካርድ ማለት በማህበረሰብ ውስጥ ያለውን ቦታ ወይም አዲስ ማህበራዊ ግንኙነት መጀመሩን ያሳያል ማለት ነው። ለጋብቻ የቀረበ ጊዜ ላላገቡ ሰዎች ካርዱ በአካል ማየት የጋብቻ ጉዳይ በቅርብ መሆኑን የሚያሳይ ግልጽ ምልክት ሊሆን ይችላል ማለት ነው። የጋብቻ ሁኔታሽን ወይም ሁኔታን ባትገልጽልኝም በህልሜ ያለ ፍላጎቴ ወርቄን ስሰጥ አየሁ ይላል። ወርቅ ወይም ደግሞ ዘሃብ ትርጉሙ ወርቅ በህልም ውስጥ ብዙ ጊዜ የሚከተሉትን ነገሮች ያሳያል። ሀብትና ኑሮ በግልጽ ገንዘብን፣ ሲሳይንና ጥሩ ኑሮን ያመለክታል። ክብርና ማዕረግ ወርቅ ውድ ስለሆነ ከፍተኛ ክብርን፣ ስልጣንን ወይም መልካም ስምን ያሳያል ማለት ነው። ጭንቀትና ሀዘንን ያመለክታል። አንዳንድ ጊዜ ወርቅ መያዝ ወይም ደግሞ ማየት በተለይ በብዛት ከሆነ ጭንቀትን ወይም መጪ ሀዘንን ያመለክታል። ነገሩ እንዲህ ነው። በአማርኛ ወርቅ ማለት በአረብኛ ዘሃብ ማለት ነው። ዘሃብ ሲሆን መሄድ ማለት ከሆነ ያኒ ዘሃብ በአማርኛ ወርቅ ማለት ነው። ዘሃብ ማለት ደግሞ በአረብኛው ሄድ እንደማለት ነው። ስለዚህ መሄድ ማለት ከሆነ የዘሃቡ ጋር በመመሳሰሉ ምንድነው መጪ ጭንቀት እና የወርቁ ጥቅም ማለትም የወርቁ ትርጉም ወርቅ እንግዲህ ጥሩ ነው፣ ስኬት ነው፣ ማዕረግ ነው ካልን ክብር ነው ካልን ያኔ ዘሃብ በሚለው ደግሞ እሱ ሄደ እንደማለት ነው። ያለ ፍላጎት መስጠት ወይም ደግሞ መስዋዕትነት መክፈል ማለት ነው። ያለ ፍላጎት ወርቅ መስጠት የሚከተሉትን ሊያመለክት ይችላል። ከጭንቀት መገላገል ያ ማለት አዎንታዊ ትርጉም ነው። ወርቅ ጭንቀትን የሚወክል ከሆነ ያለ ፍላጎት መስጠት ማለት የህልም አላሚውን ጭንቀት፣ ኃላፊነት ወይም ሀዘን በግድ ቢሆንም እንኳን ከራስሽ ማስወገድ ማለት ነው። ይህ ክብደት ነፃ መሆንሽን ያመለክታል ማለት ነው። የቁሳዊ ወይም መንፈሳዊ ኪሳራ ስጋት ከአሉታዊ ትርጉም ጋር ሲያያዝ ወርቅ ሀብትንና ክብርን የሚወክል ከሆነ ያለ ፍላጎትሽ መስጠት ማለት በግዴታም ቢሆን ወይም ደግሞ በውዴታ ባይሆንም እንኳን ከቁጥጥሩሽ ውጭ በሆነ መንገድ ገንዘብሽን ወይም ያለሽን ክብር ልታጭው ወይም ደግሞ መስዋዕትነት ልትከፍሊው እንደምትይ የሚሰማሽ ነገር ነው ማለት ነው፣ ወይም ስጋት ነው ማለት ነው። በሌሎች ተጽዕኖ መሸነፍ ይህ ማለት ምናልባት በሌሎች ሰዎች ጫና ምክንያት አንድ ጠቃሚ ነገር ከፍላጎትሽ ውጭ መልቀቅ ወይም መስጠት ወይም መገደድሽን ሊያመለክት ይችላል ማለት ነው። አላሁ አለም። ውድና የተከበራችሁ የድሪምቱ ቤተሰቦቼ የዛሬው የእናንተው ጥያቄ መልስ ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ፕሮግራሜ በሰላም እንደምንገናኝ ተስፋ እያደረኩኝ በያላችሁበት ሰላም ቆዩ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።